በህይወትህ ፈጽሞ መሞከር የሌለብህ ነገሮች። አንደኛ፣ በራስህ ህይወት ውስጥ የተሳፋሪ ወንበር ላይ አትቀመጥ። ህይወትህን ራስህ ምራ። በእውነት የምትፈልገውን ነገር አድርግ። ቤተሰብህ ወይም ማህበረሰቡ በህይወትህ የአሽከርካሪ ወንበር ላይ እንዲቀመጡ ከፈቀድ በደረሱበት መድረሻ ፈጽሞ ደስተኛ አትሆንም። ሁለተኛ፣ ቀሪ ህይወትህን አብረሃቸው ለማሳለፍ ካላሰብክ በስተቀር ማንም ሰው በፍቅርህ እንዲወድቅ አታድርግ። በዚህ ዓለም ላይ ካሉ ስሜቶች ሁሉ ከባዱ በአንድ ወቅት የወደድከውን ሰው ከልብህ ለማውጣት መሞከር ነው። ሶስተኛ፣ በማንም ሰው ላይ በዘሩ፣ በመልኩ፣ በሃይማኖቱ ወይም ሊቆጣጠራቸው በማይችላቸው በሌላ ነገሮች ላይ ተመስርተህ አትፍረድ። አራተኛ፣ ሰዎች እንደ አማራጭ እንዲቆጥሩ ፈጽሞ አትፍቀድላቸው፣ በፍጹም። አምስተኛ፣ የአእምሮ ሰላምህን የሚያውቅ ሰው በህይወትህ ውስጥ ቦታ እንዲኖረው አትፍቀድ። የአእምሮ ሰላምህ ቀዳሚ ትኩረትህ ሊሆን ይገባል። ስድስተኛ፣ ከአሉታዊ የውስጥ ንግግር ተቆጠብ። ከራስህ ጋር የምታደርገው ንግግር ከነፍስ ጋር እንደመነጋገር ይቆጠራል። ሰባተኛ፣ በሌላ ሰው ህይወት ውስጥ ጣልቃ አትግባ። ሙሉ ትኩረትህ በራስህና በእድገትህ ላይ ብቻ ይሁን። ስምንተኛ፣ ያለፉ የህይወት ተሞክሮዎችህ ውብ የሆነውን የወደፊት ህይወትህን እንዲያበላሹብህ አትፍቀድ። ዘጠነኛ፣ ከምትወዳቸው ሰዎች ውጪ በህይወታቸው ውስጥ ልታደርገው የምትፈልገውን ነገር ያላደረጉ ሰዎችን ምክር አትስማ። አስረኛ፣ በህልሞች ላይ ፈጽሞ ተስፋ አትቁረጥ። ጽኑ ከሆንክና ጠንክረህ ከሰራህ ህልሞችን እውን የምታደርግበትን መንገድ ታገኛለህ።